ሲጀምርም ላምባዳ ሙዚቃ የላምባዳ ዘፈን ነበር የምዘፍነው። አማርኛ ዘፈን አልችልም ነበር። ከሆነ ጊዜ በኋላ ነው አማርኛ መዝፈን ሁሉ በትክክል የጀመርኩት። ሀደሬና የመናዊ ናት ፍቅር አሉኝ። እኔ እንደው የሆነ አራዳ የመርካቶ ልጅ ወይ ናዝሬት ልጅ ነው ብዙ ሰው የሚመስልሽ፣ ግን የውጭ ሀገር ዜጋም አለባት በደምብ ጠይቂያት ተብያለሁ። ዝናብ አንዴ ይዞን ትዝ ይሻላል ገርጂ። አሁን ግን በቃ በጣም በቱክሰን አልተቻለችም እያሉ ነው። ሀብቱ ምን ዘፋኝነት ሀብታ ያረጋል እንድንግባ እያሉ ቱክሰኑማ ተሸጠ እኮ። መድረክ ላይ ሰዓት ትደብረኛለች ያለ ሰው ሁሉ አለ ማለት ፕሮፌሽናሊ በእኔ ሙያ ውስጥ ያለ ሰው ማለት ነው። ህይወቴ ሙሉ አልኮል የሚባል ነገር አልነካም እና ጠጥተሽ መድረክ ላይ የምትወጪ ይመስል ሰው አለ። ባይዘው አርቲስት በሙሉ ይቀርጻሉ ሰዎች። ሰው ደግሞ የሚቀርጸው የፈለገውን ነው። እኔ አይደለሁም ማስቀርጸው። ያንን ግን እንደ አንዳንድ ክለብ ላይ ስትጫወቱ ፊታቸው ያለ ሁሉ እስከማይመስል ድረስ ከጀርባ ብቻ ነው በቃ ካሜራ። ሌሊት ሙሉ እንደዛ ስንደንስ ፊታችንን አዙረን ስንደንስ የምናድር ነው ይመስለው። እንዴት ናችሁ? በያላችሁበት ጥሩ ቆይታ ይሁንላችሁ። በጣም መወዳት ሙዚቀኛ እዚህ አጠገብ ያለች እኔ እንኳን ወዳጄ ናት። በቅብጠቷ በጣም ትታወቃለች። 7 የተለያዩ በጣም ቆንጆ ነጠላ ሙዚቃዎች ከነ ክሊፓቸው ተወዳጅ ክሊፓቸው አላት። ድምፃዊ ፍቅር ይታገሱ እንግዳዬ ናት። በጣም ነው ደስ ያለኝ ስላገኘሁሽ ፍቅር። እኔም በጣም ደስ ብሎኛል ስላገኘሁሽ። በጣም እንደምወድሽም ታውቂያለሽ። ከስራው ባሻገር ራሱ ባለሽ ፐርሰናሊቲ በጣም ነው የምወድሽ። የኔም ፋኖች በጣም ነው የሚወዱሽ። በጣም ፍቅር አንዳንድ ጊዜ እኛ ኢትዮጵያውያን በብዛት የምንወደውን ነገር መናገር አንወድም አይደለ? የሆነ ወይ ብንነግረው ይበላሻል ያ ሰው ወይ ፐርሰናሊቲው ይቀየራል ብለን እናስብ የለ። ግን እኔ ደግሞ የምወደውን ነገር ፊት ለፊት ከመናገር ወደ አልልም። ምክንያቱም አንደኛ በነፃ ነው፣ አይቆጥርብኝ አይቆጥር። በዛ ላይ አንቺ ግልጽ ነው፣ እውነተኛ ሰው ነሽ፣ ቅን ሰው ነሽ። ለዛ ነው ፊት ለፊት ነው የማወራው እና ለሰው የምታስቢ ሰው ነሽ። እኔንም በብዙ ነገር እንደመከርሽኝ ታውቂያለሽ። ይኖራል ታይ የሚመካከረው እንኳን ለመሰለሽ ይሄ በጣም ብዙ ተሰጥኦ ኖሮሽ ከዚህ በላይ መሆን የምትችል ልጅ እንደሆንሽ እናውቃለን። በጣም ብዙ አድናቂ ያለሽ። ብዙ ሰዎች በሌላ ቋንቋ ሙዚቃን አያቀነቅኑም፣ ሀገራዊ ነው። አሁን ለምሳሌ ዓለም አቀፋዊ ሙዚቀኞች ማን ናቸው ብትይ በጣት የሚቆጠር ወይም የሉንም። አንቺ ግን በደንብ ነው የሱዳንኛ ሙዚቃ የምትጫወቹ። በቃ ከኢትዮጵያዊ ከሚሰማው ባሻገር የሱዳን የዛው ሀገር ዜጎች ራሱ በጣም ነው የሚያብልስ ትጫወቺ። በቃ ያው አለ በዘር የመጣ ነገር አለ እናነሳዋለን። በጣም ታለንቱ አለሽ፣ ድምፁ አለሽ፣ መድረክ አያያዝ ትችያለሽ እና ለዛ ነው እወደዋለሁ። ማለት እንደውም በፊት ቻይንኛም፣ ቱርክኛም፣ ህንድኛም፣ ሶማሊኛም ሁሉ ዘፈን ነበረ። የእውነት ሲጀምርም ላምባዳ ሙዚቃ የላምባዳ ዘፈን ነበር የምዘፍነው። አማርኛ ዘፈን አልችልም ነበር። ከሆነ ጊዜ በኋላ ነው አማርኛ መዝፈን ሁሉ በትክክል የጀመርኩት። ሀደሬና የመናዊ ናት ፍቅር አሉኝ። እኔ እንደውም የሆነ አራዳ የመርካቶ ልጅ ወይ ናዝሬት ልጅ ነው ብዙ ሰው የሚመስልሽ፣ ግን የውጭ ሀገር ዜጋም አለባት በደምብ ጠይቂያት ተብያለሁ። የመናዊ ሀደሬም ናት ፍቅር። እውነት ነው። የመርካቶ ልጅ ነኝ። እውነት ለምን ማለት ተወልጄ ያደግኩት መርካቶ ነው። ግን ያው ሀደሬና የመን ድብልቅ። አይ ወደ ባለ ያው ኢትዮጵያዊ ነኝ፣ ሙሉ ለሙሉ ኢትዮጵያዊ ነኝ ብዬ ነው ማለት የምፈልገው። ተወልጄ ያደግኩት እዚያ ኢትዮጵያ ውስጥ ነው። እናቴም አባቴም ተወልደው ያደጉት እዚሁ ነው። ግን ያው አለ አይደል አያቶቻችን ናቸው እንደዛ። ስለዚህ እውነት ነው። መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ደውሉ። ቴምር ፕሮፐርቲስ። ብዙ ሀደሬዎች ሲባሉ ባለ ሀብቶች ናቸው ይባላል። ከትልቅ መኪና በሚሊዮን የሚቆጠር መኪና ከሚነዱ ሴት አርቲስቶች ናት ፍቅር አሉ። እኔ እንኳን እናንቺ እንኳን ስንተዋወቅ ምትነጁ መኪና ቃሉ ያን በጣም የሚያምር መኪና ምትነጁ ዝናብ አንዴ ይዞን ትዝ ይሻላል ገርጂ። አሁን ግን በጣም በቱክሰን አልተቻለችም እያሉ ነው። ሀብቱ ምን ዘፋኝነት ሀብታ
ያረጋል እንድንግባ እያሉ ትብሰኑማ ተሸጠ እኮ። እውነትሽን ነው። አዎ አሁን ሶንግ ፕላስ ነው ያለኝ ማለት ያው ዘፋኝ ስለሆንኩ ሶንግ የሚለውን ነገር ከዘፋኝነቴ ጋር ከቻይና ስጭለሽ አመጣሽ። ኢንቨስቲጌታውን እንደውም ሳስበው ከቻይና ስጭዳን ያመጣችሁ ፍቅር አሉና የሀብት ምንጭሽ ምንድን ነው? ድምፅሽ የታወቀ ነው መቼም ስትጫወቺ ክለብ ላይ ታሳብጀዋለሽ። ሴቱ ነው ሶንግ መኪና ግን ይገዛል ክለብ ክፍያ? አይ በነገራችን ላይ ልክ እንደዚህ ደረጃ አለ ነገርና ልክ እዛ ጋር ስደርስ ኦልሬዲ ውስጥ የኔ ሙዚቃ እየሰማሁት ነውና ቶሎ መግባት አለብኝ ኦልሬዲ። ከዛ በር ላይ ደረስኩና ጋርዶች አሉ ውጭ ላይ ና መኪናዬን ፓርክ አድርግልኝ ምናምን ብዬ መኪናውን ክፍት እንደዛ ጥዬ ጃኬቴን ይዤ ብቻ ወደ ውስጥ ገባ። አየኝ ማለት ተከትሎ ባይ ነው ዳልበም እንኳን የላት ልትነደው ነው። የሆነ አርቲስት ደግሞ ይሰራል እንጂ ምንሽ ሌላ ሀገር በጣም ባለጸጎች ናቸው። እነሱ ላይ ነው ስታይል የምታየው ልብስ። ግን እኛ ሀገር ገና የግል ጀት ሁሉ ያላቸው ናቸው እኮ። እዚህ ቅርብ ጎረቤታችን ኬንያ፣ ናይጄሪያ ምናምን በጣም የሚገርም ህይወት ነው የሚኖሩት አርቲስቶቹ። አልማዝ ነው የሚያደርጉት፣ የሚይዙትን ዳይመንድ ምናምን የሚቆጥሩትን ዶላር ምናምን። ኢትዮጵያ ውስጥ ግን አብዛኛው አርቲስት እንደው በጣም ትልቅ ደረጃ ተደርሶ ስቲል እስከ ዛሬ ድረስ በቃ በልመና የምትታከሚው በልመና ቤት ክራይ የምትከፊው ያጣሽ በጣም በችግርና በጣም በስቃይ የሚኖርበት ህይወት ማለት ኢትዮጵያ ውስጥ የአርት ስራ ነው፣ የሙዚቃ ስራ ማለት ነው። አንደስ ሌላ ተጨማሪ ስራ ከሌለሽ ማለት ነው። ሶ እኔም ብሆን በዘፈን ስራ አይደለም ምንም ያለኝ ነገር ሁሉ ያለኝ በዘፈን ስራ አይደለም። አንቺ የልጅ ሀብታም ምናምን እንደዚህ ይሉኛል፣ ግን በዘፈን ስራ አይደለም። ቅድም እንዳልሽው እንግዲህ ያደረሽ ምናምን እንዳልሽው ቤተሰብም ምንም ምልሽ እየመጣሽበት ነጋዴዎች ናቸው። ገንዘቡ ሲመጣ እንዴት እንደምትይዙ ማወቅም እኮ ጥበብ አለው። አዎ በንግድ ዓለም ውስጥ ነው ያሉት አብዛኞቹ ቤተሰቦች ምናምን። ሶ ከነሱ ጋር አብሬ ነግዳለሁ። በዛ ላይ ደግሞ የተማረ ዘፋኝ መሆን መጥፎ አይደለም። ተምሬያለሁ፣ አካውንቲንግ ተምሬያለሁ፣ ቢዝነስ ማኔጅመንት ተምሬያለሁ። ሶ በተማርኩት ነገር ከፋሚሊዎቼ ጋር ሰራለሁ ስራ። በጣም ደስ ይላል። ብዙ ሰው የሚያውቀው ታሪክ አይደለም በነገርሽ። አሁን ፍቅርን ቀበጥ መድረክ ላይ ስትጫወች ሰውነትሽ ያምራል። በቃ የሆነ ስትቀብጪ በጣም ቀበጥ ሴት ሙዚቀኛ ነው የሚያደርግሽ እንጂ ከኋላ የተማረች ሴት ናት ብሎ ፍቅርን የሚያስብ ሰው አይመስለኝ። ቁም ነገርሽ እናውቃለን። ወዳጆች የሆነ ሰው በደንብ ያውቅሻል ላይፍ ስታይልሽ ምን አይነት እንደሆነ። ግን መድረክ ላይ ስትታይ እንደዛ አትመስይም ማለት ኖ። ማንም ሰው ነው የማይመስለው። የሚገርምሽ ማለት ነው እች ልጅ መድረክ ላይ ሰዓት ትደብረኛለች ያለ ሰው ሁሉ አለ ማለት ፕሮፌሽናሊ በእኔ ሙያ ውስጥ ያለ ሰው ማለት ነው። ከዛ እንደ አጋጣሚ ማለት ነው ህይወቴ ሙሉ አልኮል የሚባል ነገር አልነካም እና ጠጥተሽ መድረክ ላይ የምትወጪ የሚመስለው ሰው አለ። ባይዘው አርቲስት በሙሉ ሱስ ያለበት የሚመስለው ሰው አለ። ገና ነው ገና ግንዛቤያችን ብዙ። ክለብ ላይ መስራት፣ የምሽት ቦታዎች ላይ መስራት የህይወትሽ ልክ አንድ አካል ሆኖ የምሽት አይነት ሴት አድርጎ የሚያስብ ሰው አለ። እስቲ ኢትዮጵያ ውስጥ በጣም ግን ብዙዎቹን ስታይ አልኮል አይጠጡም፣ አያጨሱም፣ አይቅሙም ነው። በጣም ያስደነግጥሻል። መድረክ ላይ የምታዩቸውን አይደሉም። አዎ እኔንም አሁን የሚመለከቱበት መንገድ በቃ ደግሞ እኔ ወደፊት ደግሞ የሚያዩት ነገር ይሆናል። ተማሪ ሆኜ ገና ሙዚቃ ስጀምር ምናምን ያለ ቪዲዮ አለ ማለት ይሄን አለሙን ሳላቀው ይሄን ላይፉን ሳላቀው ሙዚቃ ውስጥ እንደዚህ በቃ ገንዘብ ይገኛል ምናምን የሚለውን ነገር ሁሉ ሳላቀው አክቹሊ ሙዚቃ ውስጥ ገንዘብ ለማግኘትም አይደለም የገባሁት። እንደውም እኔ ሙዚቃ ውስጥ ገብቼ ገንዘብ አጣውኝ ብዙ ነገር ማለት ይሄ ትዕግስቴን አጣውኝ፣ ብዙ ተስፋ የሚያስቆርጥ ነገር አጣውኝ ምናምን። ዘፋኝ ባልሆን ኖሮ በዚህ ሰዓት በጣም የተለየ ላይፍ ነው የሚኖረኝ ማለት በጣም በሀብት ውስጥ ያለ በጣም የተለየ ላይፍ ነው የሚኖረኝ። እግዚአብሔርን አላማረርም። አሁንም ቢሆን ጥሩ ላይፍ ነው የምኖረው። ማመስገን ጥሩ ነው አይደል? አምላክን የሚያመሰግን ትውልድ ይበዛል ነው የሚለው መጽሐፍ ቅዱስ። ምንም አይደለም ማመስገን፣ ግን ከዛ የተሻለ ነገር ነበር የምኖረው። ግን ሙዚቃ ውስጥ በመግባቴ ብቻ በጣም ብዙ ነገር ነው ያጣሁት። ግን ተማሪ ሞኜ ራሱ ከአብረውኝ ከተሰለፉት ጓደኞቼ ሁሉ የተለየው በቃ የምንቀዠቀዠው መድረክ ላይ እኔ ነበርኩኝ። ተማሪዎች ሲመረቁ ግራጁዌሽን ላይ እንኳን ደስ አላችሁ ምናምን ስንዘፍን በእንኳን ደስ አላችሁ በቃ ደንስ ነበረ። ይሄ በቃ ለሙዚቃው ካለኝ ፍቅር የተነሳ ኔቸሬ ነው ማለት ይቻላል። በቃ እንደዚህ መሆን ኔቸሬ ነው። ግን ሰዎች ኤክስፔክት የሚያደርጉት እንድትሆነ ሰውዬው የሚለቀቁ ቪዲዮዎች አሉ አይደለ? ለምሳሌ ስደንስ ምናምን ወይ ከኋላ ምናምን እንደዚህ ስልና ይቀርጻሉ ሰዎች። ሰው ደግሞ የሚቀርጸው የፈለገውን ነው። እኔ አይደለሁም ማስቀርጸው ያንን። ግን እንደ አንዳንድ ክለብ ላይ ስትጫወቱ
ፊታቸው ያለ ሁሉ እስከማይመስል ድረስ ከጀርባ ብቻ ነው በቃ ካሜራ ሴቶች። ይሄ ያው በቃ ይሄን ነገር ደግሞ ማየት የሚፈልገውን ሰው ካሜራ ውስጥ ያስገባል። መቅድዬ እንደናንተ ደግሞ ያለው ሰው ሲሆን በተለይ ፊት እና እያለ ከኋላ ነው ማየት። ግን የሚገርምሽ ማለት ነው እንደዛ አይነት ነገር አሁን ዘፋኞች እኛ ሌሊት ሙሉ እንደዛ ስንደንስ ፊታችንን አዙረን ስንደንስ የምናድር ነው ይመስለው። አይ እውነት ነው። ለምንስ ሰው የሚልሽ አስተያየት ነው እኮ ሞመንት ነች እኮ የሚገርምሽ። ድንገት ዞር ምናምን ስትይ ስፔሻሊ አሁን እንደኔ አይነት ሰውነት ምናምን የሆነ ትንሽ ነገር የሚጋነንበት አይነት ሰውነት ካለ ትንሽ ዞር ስትይ አንድ ሁለት ወደዛ ራመድ ካልሽ አሉ ደግሞ ቲክቶከሮች ሆን ብለው እዛ ቦታ ላይ የሚገቡ ማለት ነው። እኔ ሰሉ ፋንታውን ሜላትን ምናምን ፐርፐዝሊ ለመቅረጽ ክለብ የሚገቡ እኛን ነው መቅረጽ የሚፈልጉት። ምክንያቱም የእኛ ቪዲዮ እንደዛ ሲያደርጉ እኛን ሲያሳድቡ ቫይራል ይሆናል። ሶ እነሱ ፎሎወር ያገኛሉ፣ እኛ እንሰደባለን ማለት ነው። አፍተሮል ግን እኛ ስራችንን እናውቃለን። ክለብ የሚመጡ ሰዎች ደግሞ ያውቃሉ ያ እንዳልሆነ ዘሆል ናይት የሚደረገው ያ አይደለም። እኛ ጀስት ሰውን ኢንተርቴን ነው የምናደርገው። ባለትዳሮች ይመጣሉ፣ ወጣቶች ይመጣሉ፣ ሴቶች አሉ፣ ወንዶች አሉ አይደለ? እኛ ስንዘፍን ነው የምናደርገን ይመስላል። እና ደግሞ እኔ ምንም ብዙዎቹን ስታይ ከመድረክ እንደወረዱ በቃ እንድጋብዛችሁ እንደዚህ እናርጋችሁ ለሚላቸው ሰዎቹ እንደምትሄዱት የሚመስላቸዋል። ሰርታችሁ አንድ ቦታ ነው የምትሆኑት። ብዙ ነገር አለ። ግን እንዳልሽው ያንን ብቻ ህይወቱ ይሄ ነው ብለው ለማሳየት ለክፋት የሚሄዱ ሰዎች አሉ። በጣም ግን ያው ደግሞ እንዝናናለን እኮ ሙዚቃ። እንደዛ ሆኖ ደግሞ አንደኛ ፋንሽ አንቺ ያ ሰው ነው እኮ። አይገርምም? አዎ አሁን በአንቺ ገንዘብ እንደሚገኝ አውቆ እኮ ስራ ሆነሽ አንቺ የተከታተል አንቺ እናንተ የራሳችሁ ዩቲዩብ አሁን 10,000 እንኳን ያልሞላ ዩቲዩብ ይዘሽ አሁን በዚህ ሁሉ ፋን እነሱ ግን በአንቺ በጣም በ100,000 የሚቆጠር ሰው ያያቸው። በጣም ብዙ እኔ ራሴ ላይ ራሱ ለቅቄ 1,000 ሰው ምናምን አይቶት ሌላ ልጅ ለቃ 3.6 ምናምን ታይቶላታል ማለት ተመሳሳይ ቪዲዮ እኮ ተመሳሳይ ቪዲዮ በዛው መድረክ ላይ ማለት ነው። እና ምን ጉድ ነው ላለው አንቺ ትጠነቀቂያለሽ። አሁን ሳይ ይሄንን ባደርግ ከኔ ጋር አይሄድም፣ ባህሉን አይመስል እንደዚህ ምናምን ያልሽ ትሰጊያለሽ መቼም ሰው። እነሱ ግን ጉዳያቸው አይደለም። እንደውም የደከምሽበት ስትወድቂ ከሆነ የወደቅሽባትን ፓርቲ ይዞ ብቻ ነው ወደቀች ክለብ ውስጥ ምናምን ተብሎ በጣም ይወጣል። ስለዚህ አይሽ ገንዘባቸው ስለሆነ አይጠነቀቁልሽም። ተፋታች፣ ተጋባች፣ እንትን እንደዚህ ለእነሱ ምንም አይደለም፣ ጉዳያቸው አይደለም። ሶሻል ሚዲያሽን ስከታተል ፍቅር ይታገሱ ነው የሚለው የቲክቶክሽ ምንድን ነው የሚለው? ፍቅር ይታገሱ። ፍቅር ይታገሱ ኦፊሻል የለውም። ፍቅር ይታገሱ ትህትናሽ ያሳይ ኦፊሻል ምናምን ራሴ የለው። ይሄን አንዱ ኦፊሻል ብሎ ከፍቷል። ባንቺ እንዴ አሁን ነው ከፍተው ኦፊሻል ኦፊሻል። አዎ ፐብሊክ ፊገር ነሽ፣ የምታወቂ ሰው ነሽ። ሁሉም ትቼ አንተው ጋር ነግሬህ ሀሳቤን ሳልደብቅ ምነው ነግሬህ ልቤ የኔ አመል ወለላ ያገዳ ጥንቅሽ ፍቅር ለመግብህ ውበት ግን ጥቅሽ ምነው እንቅልፍ አይለየኝ ባንተ መኝታ እርሜ ሊሆን ነው መሰለኝ። ገጠመን ራሱ በትክክል ማለት አላስታውስም፣ ግን ከዚህ አረጌ በጣም ቆንጆ ነው። አሁን የእሷ ምን መሰልሽ፣ ይሄ በደንብ ቀጭን ድምፅ ነው ያላት። ይሄ በቃ ምናምን የሚል አይነት ፋልሴቶ ይመስለኝ ቆንጆ። ግን እንትን ያንቺንም ትጮሻቸው አሉ። አሁን አይ ቲንክ ፍቅር አዲስም ስትጮሽ፣ ሌሎችንም የሱዳኖቹ ስትጮሽ በጣም ይወደደው ለዛ ይመስለኛል። ድምፅ ወፈር ያለ ነው፣ ወፈር ያለ ጎርና እንደሱ አይነት ብዙ ሰው ይወዳል። ለዛም ነው እኮ እንዴት ነው ይሄ ነገር አንድ ሁለት አትልም ፍቅር የሚሉሽ እኮ ጎርነን ያለ ድምፅ እንዲመጣ ብዙ ነገር ያደርጋሉ ድምፃውያን በእውነት። አዎ ኦኬ አላውቅም በእውነት አታውቂም ብቻ እነግርሻለሁ። አንቺ ብር ስለሰጠሽና የራስሽን ሙዚቃ የታወጣሽ ፍቅር የመጀመሪያ ሙዚቃሽ? የመጀመሪያ ሙዚቃ አጋጣሚ ከእንትና ጋር ቢኒባና ስቱዲዮ አሁን ሀገር ውስጥ የለም ልጁ ሌላ ዘፈን ልሰራ አሁን አብነት በሉ እንጂ እሷ ከመስራቷ በፊት በሉንጂን እየዘፈንኩት ነበር፣ እኔ እየሰራሁት ነበር ማለት ነው። በሉንጂንና ያበበሽ ደራራን ዘፈን ሌላ ይሁዲ አንተነ መውደዴን አለኝ ዘመን ድጋሚ ማለት ነው። አዎ እሱንና ቄጤማዬ ሰመመኔ ሁለቱን ግማሽ ግማሽ ዘፈን አንድ ላይ አገጣጠሚው እየሰራው ነበርና አጋጣሚ እነ ዲጄ ኪንግስተን ዲጄ ቤቢ
ምናምን በቃ ሁላችንም እነሱም ያሉበት ቦታ አይደሉም። እኔም በጣም ጩጬ ነበርኩኝ። ከዛ አጋጣሚ የቤተሰቦቻቸውን አጣን ማለት ነው፣ የት እንደሚገኙ ኮፒራይት ለመጠየቅ ራይት። ከዛ በኋላ አሸናፊ ገረመው አንቺ ወረተኛን የሰራንበት ልክ ከኔ ይሄ ቄቴማዬ ሰመመኔ የሚለውን እየሰማ ምናምን ለምን አንቺ ወረተኛን አንሰራውም እነሱ እስከሚገኙ የአንቺ ወረተኛን ኦሪጂናል ዘፋኝ ስለሚታወቅ እሳቸውን ማስፈቀድ እንችላለን ብለው እሱ አስፈቀደ። እዛ አንቺ ወረተኛን ሰራን ማለት ነው። አጋጣሚ ሆኖ እግዚአብሔር ሲረዳን አንቺ ወረተኛ ለእኔም ላሹም በጣም ትልቅ በር የከፈተ በጣም ተሰማው። እኔም ደግሞ ሞራል ይሰጠኝ። በእርግጥ እኔ ክሊፑ እንደተሰራ በነጋታው ሌላ ሀገር ሄድኩ ለ1 ዓመት። አትቢ ሲለኝ አትታወቂ ሲለኝ ያ የተሻለ ሊሆን ይችላል። በሙዚቃው አይደለም ግን አይ በሙዚቃ ነው የሄድኩት። አረብ ሀገር በቃ ልዘፍን ማለት ነው። ለ1 ዓመት ሄድኩኝና አላቅም ማለት ዘፈኑ ሊታወቅ ይችላል አይታወቅም ማለት አላቅም። በቃ ነገሮች አታውቂማ በሂደት ነው የምታውቂው አንዳንዴ። ከ1 ዓመት በኋላ እኔ ስመለስ ዘፈኑ እዚህ በጣም ታውቋል። እኔ ደግሞ ቪዲዮን ከሰራሁበት 20 ኪሎ ቀንሻለሁ። ከስቼ በቃ አለቀሰው። ምን ታምሜው የከሰው ነው የመሰለኝ ስፖንሰርችን የከሰው። ከዛ ማርቆስ ዘፋኞቹንም እናስተዋውቃትና ምናምን ይላል። ራሷ ናት ያን ያልቀንስሽ ነበር እንዴ? መጀመሪያ ነገሩ አሁን ካየሻት በጣም ቀንስ ስፖርት ሰራለሽ። አሁንም በጣም ቀንሻል። እንደውም ለመወፈር እየሞከርኩ ነው። ክሊፕ ለመስራት ነበር የከሰውት። ወደ 12 ኪሎ ነበር የቀነስኩት። ከዛ አድናቂዎቼ ሊገሉኝ ማለት በቃ ደግሞ ወዳቸዋለሁ። በዚህ የተነሳ በጣም ወዳቸዋለሁ። ቱ ፐርሰናል ነው በቃ ከኔ ጋር ማለት ነው። እግዚአብሔር አልፈልግም የሚሉ ሰዎች አሉ። አልፈልግም መክሳቴን ማለት ነው። እከሳለሁ እስቲ ሁሉንም ነው የምትከሽው። ወፍራለሁ እስቲ ደግሞ መላ ሰውነትሽ ነው የሚወፍረው። እንግዲህ ምን ላድርግ? ባይዘው ይሄንን የሰውን ሳቲስፋክሽን ለመሙላት ሲል ነው ሰዎች ወደ ፕላስቲክ ሰርጀሪ ወደ ምናምን ደግሞ ሆነሽም ሲያዩሽ ደግሞ እኮ ተሰራሽው አይደል እንደዚህ ያደረግሽው አይደል የሚል ነገር በጣም ብዙ ኮመንት አያለሁ። ወይኔ በቃ እኔማ በቃ አንደኛ ለመክሳት ራሱ በጣም ጥረት። አሁን ሰዎች አሁን ለምሳሌ እንደ ሴት ማለት ነው ምንም ክሊርሊ ስናወራ እንደ ሴት ዳሌ መቀመጫ ምናምን ተለቅ ሲል ምናምን ለልብስም ያምራል አይደል ለአለባበስም ያምራል። ያንን ቦታ ለማክሳት ማንም ሴት መቼም አይጥርም። እኔ ግን ጥረት አድርጌያለሁ ጂም ውስጥ ማለት ነው። በቃ ዳሌ ምናምን የሚባል ነገር ለማጥፋት በጣም ጥረት አድርጌያለሁ ማለት ነው። ያጠፋል የተባሉ ነገር ስፖርቶችን ሁሉ ሰርቻለሁ። ለምን ቪዲዮዎች ላይ ዘፈን ላይ ምናምን አርቲፊሻል አርጋ ነው ምናምን የማያውቅሽ ሰው ስፖንጅ የሚያቀኝ ደግሞ የኔ እኮ ዛሬ አይደለም የመጣው ማለት ከመጀመሪያው ቪዲዮ የጀምሮ ሲታይ ሰዎች በሰውነቴ ነው እንደውም ሞር ከዘፈኔ በላይ እንደውም በሰውነቴ ነው የሚያውቁኝ። እና የኔም በጣም ነው የሚገርመው ማለት እኔ ሲጀምር ቀጫጫ ሴት መሆን ነው የምፈልገው እምመኘው ማለት ነው። ሳር የምታክል ቀጭን ሴት በቃ እንደ ሞዴል አላ አውሽ እንደዛ ነው የምመኘው። ግን ደግሞ ምንም አደረገቻም። የሰጠኝን ደግሞ ተቀብዬ ተቀምጫለሁ። ግን የኔ ምኞት ቀጭን ሴት መሆን ነው እንጂ ጭራሽ ዳሌ ምናምን የኔ ፍላጎት አልነበረም። እግዚአብሔር ከሰጠሽ ግን ምንም ማድረግ አልችልም። ቢሆን ራሱ አሁን ቢኖረኝ ራሱ ባሰራ ራሱ እኔ ለራሴ ፐርሰናሊ መደግፈው መወደው ነገር አይደለም። ግን ሰዎች ካመኑበት ደግሞ ማሰራት መብታቸው ነው። ምክንያቱም ራሱ ማህበረሰቡ ነው ኢንሴኪዩሪቲ እንዲሰማሽ የሚያደርገው በገዛ ሰውነት እግዚአብሔር በሰጠሽ ሰውነት እንድታፍሪበትም በኋላ ሲኖርሽ እንድትሸማቀቂ የሚያደርግሽ ደግሞ ያው ሰው ነው። ሰዎች ወደው አይደለም የሚሰሩት። በጣም በእኔ አካባቢ ያሉ በጣም ታዋቂ አርቲስቶች አሉ ሴቶች ቦርጬን ልሰራ ሆዴን ላስጠፋ ሄጄ ቱርክ ምናምን የሚሉ ማለት እኔ በፍጹም ነው የምለው የምከራከረው። ምክንያቱም ምንም አፍተሮል ብታሰሪው መባልሽ አይቀርም ባታሰሪው መባልሽ አይቀርም። በተቻለሽ አቅም ጤነኛ ሆነሽ ጤናሽን በማይጎዳ መልኩ በስፖርትም በምንም ለማጥፋት መሞከር ደግሞ ይጠፋል። ለማጥፋት መሞከር ይሻላል። ግን እኛ ሀገር ላይ እንዳየሁት ከሆነ መክሳት ስለዚህ አሁን ተከታዮች እንዳቀንሽ ብሎ እንዳቀንሽ አረ እየበላው ነው ስታየው በጣም ቀንሰሻል። በጣም ቀንሻለሁ። አንድ ጨምሬ ነው የምታየኝ። እሺ በጣም ቀንሽ እውነት ቪዲዮ ክሊፕ ታያላችሁ። ሌላ ሀገር ደግሞ ቅጥነት በቃ ያው ታውቂዋለሽ። አሁን ግን በጣም ተስማማች ራሳቸው የሚጠብቁ በቃ እንትና እኮ ባለሀብት ናት የምትባል ስትቀጥዬ ነው ሌላ ሀገር
በቃ ሰውነቷ ጉዳዩን ያሳስባታል የምትባየው በጣም ስሊም ሆኖ ስታያቸው። በጣም ወደ አፍሪካ ስትመጪ ደግሞ ውፍረት ተስማማት የምትባየው ሞንደልደል ስትይ ነው። ግን ሁሉም ሰው ላይ የምታየው የምታጋቢው ነገር ኢነርጂሽ ፖዚቲቭ ነው። በቃ ይሄ ሰው እንዲስቅ ታደርጊያለሽ፣ እንዲያወራሽ ሚስጥሩን ትንሽ አንቺም ታወሪያለሽ። በቃ ጓደኛ የምትሆኝ ነሽ ወዲያው። እሱ ከቅንነት የሚመጣ ነው ብያት። አንዳንድ ቢጨንቅሻ አጠገባቸው ቁጭ ብለሽ ምን በሄዱ የምትዩ ኢነርጂያቸው ይሄ ክብድ የሚልሻል። እሱ ይጥራሉ ምናምን ግን ውስጥሽ በቃ ከዛ ሰው ጋር እንትን አያደርግም፣ አይዋሃድም፣ ይከብድሻል። እንደዚህ አይነት ነገር ስላለሽ አንቺ አሁንም እንደምልሽ ዩቲዩቡን መጀመር አለብሽ ሁል ጊዜ። የአንቺ ሙዚቃዎች 4 ሚሊዮን 5 ሚሊዮን 10 ሚሊዮን እየታዩ የራስሽ ሙዚቃ አሁን እያመጣሽ ነው። በጣም ቆንጆ ቆንጆ ሙዚቃዎች አሉሽ። ወደ ራስሽ ዩቲዩብ በነገራችን ላይ ያው ዩቲዩብ ቻናል አለኝ ፍቅር ይታገስ ዩቲዩብ የሚል ኦልሞስት ወደ 2700 ምናምን ፎሎወር አለው፣ ሰብስክራይበር አለ። 2000 ብቻ አሁን 10,000 መድረስ አለ። የኔ ነገራችሁ ባካችሁ። አይ በጣም ለምን ፍቅር በቃ የሙዚቃ ሰው ነሽ፣ በጣም ጎበዝ ነሽ፣ የምትጠሪ ነሽ፣ ብዙ የምትይዛቸው መንገዶች ጨዋ ነሽ። ሚዲያው ላይ እንዳለው አይደለም፣ ይሄን እናውቃለን። እና በሙዚቃ ስራሽ ደግሞ በራስሽ ልቀቂ ሁላችንም ነው የምንለው። ሌሎች ሪካርደሮች ላይ ብዙ ጊዜ ተለቋል፣ ግን አሁን በራስሽ የራስሽን ገቢ የራስሽን ነገር የምታቋቁሚበት ሁሉ ሰው መቼም ከጀርባ ብዙ ነገር አለው። ራስሽን አድርጊ ስንል ሻይ እያልሽ እየፈራሽ ነው እኛ ያለን ብለን ነው። ስለዚህ የፍቅር ይታገሱ ቲዩብን ከ2000 ምናምን አሁን 10,000 መግባት አለብን። የኔ ሰብስክራይበሮች ሂዱና ሰብስክራይብ አድርጓት። በዛ ላይ ቆንጆ ቆንጆ ሙዚቃዎች ልትለቂላቸው ነው። በጣም አሁን እንደውም በአንድ ወር ውስጥ ምናምን የሚለቀቅ ዘፈን አለኝ። ያው እኔም ምክራችሁን ሰምቼ መቅዲ አንደኛዋ መካሪ ነች። በጣም በጣም እውነት እንትን አይሉም ለመሰለሽ መቅዲዬ በጣም ነው የማመሰግነው። ሰብስክራይብ አድርጉኝ አልልም፣ ቲክቶኬ ላይ ፎሎ አድርጉ እንጂ ምናምን እንደዚህ አድርጉ እንጂ አልልም። ሀፍትዱ ማለት ነው። በቃ እኔ የማደርገውን አድርጌ ዞር ነው የምለው። ግን እንደማያስፈልገኝ አይደለም፣ ያስፈልገኛል እኮ ሰብስክራይብ ያደርጉ በጣም ፈልጋለሁ። እና እዚህ ነገር ላይ በጣም እርዳታ ከጠየቅኳቸው የሀሳብ እርዳታ ከጠየቅኳቸው ሰዎች መሀል አንደኛዋ አንቺ ነሽ መቅድዬ። ፕላስ ደግሞ በጣም ልቤ ርፍ እንዲል ብዙ የተጨናነኩበት ነገር ያልተፈታ ጥያቄ አለ አይደለ? ሁሉም ነገር ላይ አዲስ ስትሆኚ ግራ የሚገባሽ ነገር አለ ምናምን። ዩቲዩብ 5 ዓመት ሆኖታል። ሁላችን እንደዛ ነበር ነው 5 ዓመት ሆኖታል ዩቲዩብ። ይሄ ነገር ደግሞ የእኔ ብቻ ድካም አይደለም፣ የአብዛኛው ሙዚቀኛ የአብዛኛው ዘፋኝ ድካም ነው። እና ይህን ነገር እኔና አንቺ ማንሳታችን ለእኔ ብቻ ሳይሆን መቅድዬ አሁን አንቺ የሰጠሽው ለእኔ ነገርሽኝ ምክር፣ እኔን ያገዝሽኝ ነገር በሀሳብ ምናምን ለእኔ ብቻ አይደለም። እኔ ደግሞ በጣም ብዙ የሚጠይቁኝ አርቲስቶች አሉ፣ ጓደኞቼ በጣም ብዙ ዘፋኞች አሉ። እነሱን ይረዳል። እኛ እስከዛሬ የሌላ ሰው መጠቀሚያ የሆን ነው አርቲስቶች። ቅርፍሽን አተሽ ቆዳሽን አተሽ ሜካፑ፣ የሰው አይኑ፣ የሰው ፊት ሁሉ ገርፎሽ በአንቺ ስፔሻሊ ሴት እኔ ሴት በጣም በደንብ መበርታት አለባት ብዬ አስባለሁ። ለምን ሴትን አበቃሽ ማለት ቤተሰቧን እናት አባቷን፣ እህቶቿን፣ ጎረቤቶች፣ ጓደኞቿን አበቃሽ ማለት አንድ ሴት በቃሽ ማለት ብዙ ሸክም አላት ከጀርባዋ። ስለዚህ እናንተ ደግሞ ተሰጦ እያላችሁ አስቢ። ህይወትሽን ለሙዚቃ ሰተሽ ትምህርትሽን የተማርሽውን ፕሮፌሽናሎች ነገር ትተሽ ፊትሽን ለህዝብ አጋልጠሽ ሁሉ ነገርሽን ሰተሽዋል። ነፃነትሽን፣ ቆዳሽን፣ ሌላውን ተይውኝ ምንድን ነው ያጣ ነው? ተፈጥሮሽን፣ ውበትሽን፣ ሴትነትሽን ሁሉ ሙያዬ ነው ብለሽ አክብረሽ ትሰጪዋለሽ። ነፃነትሽንስ ከዛ ማንም የሚጠቀም ነፃነትሽን እንደፈለግሽ አሁን ሻይ አትጠጪም፣ እንደፈለግሽ የ25 ብር ካርድ አትገዢም። ይቺ ዘፋኝ አለች እንዴት ትባያለሽ? ከቤት እንኳን ፓርኪንግ ቆመሽ አንዳንዴ ያገጥሙሽ አያውቅም ሳይኖርሽ በቃ ምንድን ነው የምሆነው? ምክንያቱም የምታወቅ ሰው ነኝ። ነገ መቅደስ አልሰጠችኝ ፍቅር አልሰጠችኝ ብሎ ስሜን ያነሳል ብለሽ ተቸግረሽ ነው ብር እንኳን የምትሰጪው። እና ይሄ ልክ አይደለም። ያ ሁሉ በገንዘብ ቢተመን ብዙ ነው። ጓደኛችን ምን አለ መሰለሽ ብር የለውም ልጁና በቃ ዝም ብሎ ለመናፈስ አይደል አለ አይደል ለመናፈስ ወጣ ከቤቱ ለመናፈስ ከዛ ወደ ቦታ ላይ ቆሟል ማለት ነው። ከዛ 4-5 ፓርኪንጎች ናቸው መጡና ብር ስጠን አሉት። እሱ ኦልሬዲ ምንም ብር የለውም። ያንቺን ነገር አያውቅም። ለምን በቃ የምታሳዩ ደስታሽን ብቻ ስለሆነ ያ ሁሉ ነገር ግን ለምንድን ለህዝብ ነው ለሙያሽ ነው። በጣም ደግሞ ጄኔሬሽን ደግሞ ይፈልጋል እኮ ትውልድ አዲስ ነገር ይፈልጋል ማለት መቅዲ አሁን ለምሳሌ አንቺ ደስ አይልሽ በአዲስ የኔ ዘፈን ለምሳሌ የሆነውን ዘፈን አሁን ለምሳሌ እኔ በገዛ ዘፈኔ ራሱ የማስታውሰው ሰው ቢኖር ትዝታ ውስጥ ያላችሁት አንቺ አስፊቲ ናችሁ። ምክንያቱም እህቴ መኪና ውስጥ ገብታ ዘፈን ይከፈት ከተባል የፍቅርን ዘፈን ክፈች። በቃ የሱዳኑን ዘፈን እንደውም ህይወት ደበሳይ ትባል ታላቅ በቃ እሷን ሳይ ትዝትኛለች። ምክንያቱም በቃ ሁሌ
እንድትሰማ የምትፈልገው በቀን ውስጥ ሙዚቃ ከተባለ የሱዳን ሙዚቃ አንቺን በቃ ሰዎችሽ ታዲያ እነዚህ ሰዎች አሁን ለአንቺ ግን መጥቀም አለባቸው። ሰብስክራይብ አላደረገ የሚቀነስ ነገር የለውም። መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ይደውሉ። ቴምር ፕሮፐርቲስ። ፕላስ ደግሞ አሁን ለምሳሌ እኔ የዩቲዩበሮችን ማለት እነዚህ ኢንተርቴንመንት ካምፓኒዎችን ለምን ሰብስክራይብ አደረጋችሁ አይደለም፣ መብታቸው ነው ማድረግ ኤቭሪዌር። ግን ፐርሰናሊ ደግሞ አርቲስቱን መጥቀም ትችላለሽ። ምክንያቱም ሰብስክራይብ የምትለዋን ነገር መጫን እኔ አንቺ ቻናል ላይ ገብቼ መቅዲሾ ላይ ገብቼ ሰብስክራይብ የምትለዋን ብጫን፣ አባይ ቲቪ ላይ ገብቼ ሰብስክራይብ የምትለዋን ብጫን ከኔ ላይ ምንም የሚቀነስ ነገር የለም። ያንን ሰው ነው የምጠቅመው። ገብቼ ባይ ሙዚቃዎችን ያንን ሰውም እኮ በገንዘብ እኮ አለ የምጠቅመው። በገንዘብ አይደለም የሰራሽለት ነው ይልሽ ምሬ የበሉለትን ሰው የሰሩትን ሲበሉለት የወለዱትን ሲስብለት ይሄ ለፍተሽ አዘጋጅተሽ ሰው ሲያየው በቃ አትሊስት ሰው ጋር ደርሷል ትያለሽ እንጂ ሰብስክራይብ ሰራሽ ገንዘብ ሰጠሽ ማለት አይደለም። ገንዘብ የማይሰራም አይደለም ደግሞ አይሰራም። ወዶ ባየሽ ልክ ነው ገንዘብ የሚሰራ። አንቺን አሁን የኛን ኢንተርቪው ሰው ወዶ ካየው ረጅም ሰዓት በዛ ርዝመት ውስጥ ፕሮሞሽን ይገባል ወይም ማስታወቂያ ይገባል። ያ ማስታወቂያ ነው ገንዘብ። 3 ሚሊዮን ሰብስክራይበር ኖሯቸው እኮ ገንዘብ ማያገኙአሉ። ባይ ዘ ወይ እሱንም ከኢትዮጵያ ታየልሽ አታገኙ። እሱንም ከኢትዮጵያ ውጭ ሲታይ ነው የሚያገኘው ገንዘብ። ሌላ የውጭ ሀገር ዜጋና እንትን በቪፒኤን በኢንተርኔት ሲያይሽ ኢትዮጵያ ውስጥ ያሉ አድናቂዎቻችን ወዳጆቻችን የኔም ሆነ ያንቺ የአብዛኛው አርቲስቶች የጋዜጠኞች ሰብስክራይብ ሲያደርጉ አድናቂዎቻችን እነሱ ለኛ የሚጠቅሙ ቁጥራችንን ነው የሰብስክራይበር ቁጥራችንን ነው ከፍ የሚያደርጉት እንጂ ከዛ ስፔሲፊክ ቪዲዮ ላይ በእነሱ የተነሳ ኢትዮጵያ ውስጥ ባለ ሰው የተነሳ ምንም ነገር ገንዘብ እንደማይገኝ ያውቁታል። ግን አትሊስት ታግዣዋለሽ። ቁጥሩ በጨመረ ቁጥር የመታየት ቻንስሽ ሰፊ ነው፣ ተደራሽ የመሆን ቻንሱ ሰፊ ነው። ለምሳሌ 2 ዓመት አሁን ቆይተሻል አንቺ ሙዚቃ አይደል ሳታወጪ ሳላወጣ 2 ዓመት ሙሉ ለፍተሽ ግጥም ዜማ ሰርተሽ የብዙ አርቲስቶችን ፊት አይተሽ ጊዜሽን ሰውተሽ ምናምን ይሄንን በቃ ያማረ ነገር ይዘሽ ትመጫለሽ። ያንን ነገር ስትጭኙ ሰው ደግሞ የሚያበረታሽ አይቻለሁ በርቺ ጎበዝ የሚልሽ ሰብስክራይብ አድርጎ ዘፈንሽን በማዳመጥ ነው። በተለይ ደግሞ የባለቤቱ ሙዚቃ ወስዳችሁ እንደራሳችሁ ሙዚቃ የኔ ነኝ ባለቤቱ እኔ ነኝ እንዲያረኩት ብላችሁ የምትጭኑ ሰዎች በእውነት በጣም ሮንግ ነው። ይሄ ሌላ ሀገር ያሳስርሻል፣ ያስከስስሻል። በጣም ኢትዮጵያ ስለሆነ ኮፒራይት ይልሻል የራስሽ ሙዚቃ። የሚገርምሽ ይሄ ነገር መግባት ሊኖርበት ይችላል፣ ግን አትሊስት ጊዜ ገደብ አለው። እኛ ስንፈራረም ከዩቲዩበሮች ጋር ስንፈራረም የ5 ዓመት ነው የምንፈራረመው። የኔን ዘፈን የምሸጥላቸው ለ5 ዓመት ነው ውሉ ማለት ነው። እነሱ ግን ላይፍ ታይም ነው ኦዲዮ ኮፒራይት የሚያስገቡበት ማለት ነው። ከዛ እኔ እንደውም የራሴን ቲዩብ ለማሳደግ በምጣጣርበት ጊዜ ብዙ ጊዜ የምለቀው ክለብ ላይ ምናምን ዘፍናቸውን ዘፈኖች ነው። ክለብ ላይ ደግሞ አንዳንዴ ኦዲዮን ስለሆነ ዲቴክት የሚያደርገው ኦዲዮን ኮፒራይት ሲለኝ ምን አደረግኩኝ? ኦኬ ከዚህ በፊት የዘፈንኳቸውን ዘፈኖች የኔ ናቸው፣ ግማሹን ሙሉን እንኳን አይደለም ግማሹን አድርጌ ላምጣና በቪዲዮን እንኳን አይደለም እሺ በሌሪክስ አርጌ ራሴ ላይ ልጫ ነው ቢል በሌሪክስ ደግሞ ራሴ ነኝ ኤዲተር ራሱ አይደለም ኤዲቲንግ ተምሬያለሁና ቁጭ ብዬ ኤዲት አድርጌ ለቀኩት ማለት ነው። ኮፒራይት ከአንዳንድ ነው ያስወረዱት። ክሌም ያደረጉት ደግሞ የለቀቁት ሰዎች ናቸው which is እኔ የሸጥኩላቸው ካምፓኒዎች ማለት ነው። ይሄ ሁሉ አመታት እነሱ በእኔ ዘፈን ሲጠቀሙ ወይም በእኔ ብቻ ሳይሆን በእያንዳንዳችን ዘፈኖች ሲጠቀሙ ለእኛ የሚከፍሉን አንድ ጊዜ ነው ስንሸጥላቸው which is የዛሬ 5 ዓመት 10 ዓመት 100 ዓመት ሊሆን ይችላል። አይታደስም አግሪመንት 5 ሳንቲም አይሰጡሽም። ከዛ በኋላ አንዴ ነው የከፈሉሽን ከዛ ደግሞ ድጋሜ ደግሞ አዲስ ዘፈን ስትሰሪ አንቺ ለፍተሽ በየናይት ክለቡ እንቅልፋተን የግል ህይወታችንን አተን ትዳር ፍቅረኛ ላይፍ ምናምን የምትዩ ነገር ገብረሽ መገበር ይባል በቃ ይሄ ትተሹ የምትሰጪው ነገር ነው። ሰዎች ይመክሩሻል። አሁን ለምሳሌ እኔ ከምጸልያቸው ጸሎቶች አንዱ ማለት ነው፣ ኧረ ፈጣሪው ምክር መሞከር ያረከኝ እኮ የሰዎችን አፍ ያዝልኝ መካሪ በቃ ጠላው ነው የምልሽ። በጣም የግል ህይወትሽ ላይ መጥተው የሚመክሩ ሰዎች አሉ። እኔ ሴት ልጅ ነኝ እጠላለሁ እንዴ ትዳር መያዝ? የሚወደኝ የሚያፈቅረኝ ወንድ አጠገቤ እንዲሆን እጠላለሁ እንዴ? አልጠላም እኮ። የስራ ባህሪሽም ራሱ
ብዙ ነገሮችን ይጫናል። ገብቶሻል አይደል? የህዝብ ሰው ነው የሚዲያ ሰው ነው ትባያለሽ። ያን ሁሉ ነው እኮ የምትገብሪለት ለሙያው። ሁሉንም ነገር ሰጠኝ ስትይ ደግሞ እዚህ ጋር ምንም እዚህ ጋር ስንት ወንድ ወደድኩሽ አፈቀርኩሽ ምን ላርግልሽ እያለሽ ትታያለሽ። የምትታይበት ሪዝም ምንድን ነው? ነገ አልበም እንዳልሰራ ይከለክለኛል፣ ነገ የሆነ ቦታ እንዳልደርስ ያግደኛል። ማለት የሚመጣው ሰው እንደፈለገ እሱም ደግሞ ታይም ይፈልጋል ለራሱ። ልጅ ቢመጣ የሆነ ነገር ቢመጣ ላይፍ ይቀራል ይቀየራል። እና ለሙያው ስትይ ትታያለሽ፣ ለሙያው ስትይ ትገብሪያለሽ። ገንዘብ አተሽ ሌሊት ሙሉ ቆመሽ አድረሽ እዛ ያገኘሽውን ገንዘብ ደግሞ ሁሉንም በሚባል ሁኔታ ማለት ነው። እሱም ተበድረሽም ልጨምሪበት ቸሽ ተበድረሽ ምን ብለሽም ክሊፕ ሰርተሽ ዜማ ግጥም ገዝተሽ ሰርተሽ እንኩ ግዙኝ ስትያቸው ራሱ በፈጣሪ የሽንኩርት ገበያ ነው የሚያደርጉት። የሽንኩርት ገበያ ይይዙና ዘፈንሽን ጸጥ አናግሩሽም፣ አልሰማሁትም፣ እንደዚህ አላልኩትም፣ ጭራሽ ስልክሽን አይመልሱም፣ አናግሩሽም። ኢንዱስትሪ ትንሽ ጥሩ አይደለም ማለት ለመናገር። መቅድያ እኔ እንደ አዲ አይነት ማኔጀር ለሁሉም ሰው ይስጠው። አዲን ታውቂያታለሽ፣ እንዴት እንደምወዳት ለአርቲስቱ የኔ ራሱ መከበሪያ ብትሆን ደስ ይለኛል። የአርቲስቱ መከበሪያ በቃ አንድ እንዲህ አይነት ጠንካራ ሰው ለኢንዱስትሪው ያስፈልገዋል። ከሴት በተለይ ደግሞ እነ ነፃነት መለሰን ሴቶችን ነው የምትይዘውና በጣም እነ ራሄል ጌቱን አሁን እኔ በጣም ከየት አንስታ የት ነው ያደረሰቻቸው አስቢና ብታዩ ግን ያን ሁሉ ያለፈችበት ነገር በቃ ትግል አለው፣ ክስ አለው፣ ግማሹ ፍርድ ቤት አቁማ። እንዴት ነው በራሳቸው ማይከበሩት? ይህንን እያደረጉ እንዴት ነው እዚህ ጋር የምትጮቱባቸው? ሪከርድ የምታደርጉ ባለቤት የምትሆኑ ብላ በቃ ህይወቷን የሰጠች ሴት ናት። እንደሱ አይነት ሰዎች ለሁላችሁም ያስፈልጋቸዋል ብዬ አምናለሁ፣ በተለይ አርቲስት ላይ። የሚገርምሽ ደግሞ እውነት ከትህትና ጋር ከርህራሄ ጋር ከፍቅር ጋር ካልቀረበ እውነት ብቻውን ይገላል። እኛ ደግሞ የምናውቀው ብዙ እውነት አለ እና በጣም ነው የሚከብዱሽ ማለት ነው። እኔ ዳስ ዋይ ገንዘብ አይደል የወጣበት ዘፈኔ ላይ ገንዘብ ነው የወጣበት። ገንዘቡን ያወጣውበት ደግሞ እኔ ነኝ። እኔ ደግሞ ገንዘቡን ለሙዚቃዬ የምከፍለውን ገንዘብ ከሙዚቃዬ ነው ያገኘሁት። ሰርቼ ነው ማታ ያገኘሁት። ሌላ ቦታ የሰራሁትን ስራ ሙዚቃ ላይ ኢንቨስት አላደርግም። ለዛ ነው 2 ዓመት ዘፈን ሳልሰራ የቆየሁት። ማለት ዘፈን እየሰራው ግን ዝም ብዬ ሳስበው ኦኬ ታዋቂ ማለት ይሄን ነገር የሚቀየመኝ ሰው ካለ ሊቀየመኝ ይችላል። የሚያነቃውን ሰው ያነቃል። አሁን የምናገረው ቃል የሚያነቃውን ሰው ያነቃዋል። የሚቀየመኝን ሰው ደግሞ እንዲቀየመኝ ያደርጋል። ግን የሚነቃ አንድ ሰው አንድ አርቲስት ከነቃለኔ በቂ ነው። ይሄንን ሁሉ እየሆንን ያለ ነው እኛ በእነዚህ ቱበሮች የተነሳ ነው። ነፃነት የላቸው ወይ ብዙ ነገር የለሽ ያን ብለሽ ደግሞ ብዙ ሰው አይ ብዙ አሁን በጣም እኮ ያሳለሽ በቃ አንቺ መቅዲ ቅርብ ስለሆንሽ ለኛ ሰው አንድ ትልቅ አርቲስት መጥቶ ምሳ የሚበላበት ተቸግሮ እንደሚጠይቅ ሰው የሚያሳዝን። ይሄ አሁን ምንድን ነው ከነ ልጄ ረሃብ ልሞት ነው ሲልሽ ማለት በእውነት እንዴ በጣም ነው ሆድ የሚላወሰው። ማለት እንደውም እኔ እንደዚህ አይነት ነገር ውስጥ አዋጡ እያልኩኝ በመጨቃጨቅ ብዛት እንደውም እድር ሁሉ ተቋቁሟል ማለት ነው። እድር ሁሉ እስከ መቋቋም ድረስ ደርሷል። እኔ አዋጡ ገሌ ተቸግሮታል፣ ገሌ አባቱ ታሟል፣ እናቱ ታማለች እያልኩኝ ከመጨቃጨቅ ብዛት። ይሄ ሁሉ ምክንያቱ ምንድን ነው? አንደኛ በነዛ ሰዎች እኔ ሙሉ ለሙሉ ብሌም አላደርግም እነሱ ላይ። ምክንያቱም የኛ ቀድሞ አለመንቃት። ማንስ ያውቃል? ዩቲዩብ እኮ ምልሽ እናመሰግናቸው። እድሜ ለነሸቱ እድሜ ለአንዳንድ ቀድሞ ለጀመሩ አቤል ብርሃኑ ምናምን እንጂ ዩቲዩብ እኮ ገንዘብ ነው ብሎ ትልቅ ነገር የሆነ ኮምፕሊኬትድ የሆነ ነገር ነው የሚመስለው። እና እኔ እስከዛሬ ድረስ ራሴ ነበርኩኝ ዩቲዩብን ሰራ የነበረው። ኦልሞስት 2700 ምናምን ሰብስክራይበር አድርሻዋለሁ። በቃ ወቻውር ነው የሌለው አልታየም ረጅም። አጫጭር ቪዲዮ ስለምለቅ ወቻውር ነው ያልሞላው። እናንተ ደግሞ እኔ የምለው አርቲስትን የምትወዱ ሙዚቀኛን፣ ዘፋኝን የምትወዱ አዳዲስ ዘፈን ቆንጆ ስራ አልተለቀቀልንም የምትሉ ሰዎች ሆነስሊ ቆንጆ ስራ ስለሌለ አይደለም። ስቱዲዮ ውስጥ የሚገራርም ስራ በጣም ጀግና በጣም ጎበዝ ዘፋኞች ምናምን ክለብ ላይ የሚያስጨበጭቡ ጉድ የምትያቸው ዘፋኞች የሚገርም ስራ ይዘው ቁጭ ብለዋል። ለምን? አንደኛ የራሳቸው ዩቲዩብ ቻናል የላቸውም። የሌላቸው ምክንያት ደግሞ ህዝቡ ሰብስክራይብ ስለማያደርግ ነው፣ ስለማያይላቸው ይፈራሉ። ይሄ ሁሉ ገንዘብ ወጥቶበት ተበድሬ ምናምን ሰርቼ እንዴት ዝም ብዬ ራሴ ባይመልስ እንኳን እንዴት ከስራለሁ ብለሽ በነፃ ዝም ብዬ እንዴት እለቃለሁ ብለሽ ትፈሪያለሽ። እና እነሱ ጋር ደግሞ ልትሰጫቸው ስትይ ደግሞ እነሱ ምን ይሉሻል መሰለሽ? ገንዘብ አልከፍልሽም ቪው ከታየ በኋላ በቪው ልክፈል ይችላል። ዊችዝ ደግሞ የመጨረሻው ሰራ ማለት ነው። እንኳን በቪው ቀርቶ ከፍለውሽ ሰርተሽ እንኳን አግሪመንት ኖሮሽ ራሱ 5 ሳንቲም አይሰጡሽ በኋላ ማለት ነው። 5 ሳንቲም አይሰጡሽ። በገንዘብ ራሱ ተፈራርመሽ ሰተሻቸው ደረቅ ቼክ ሰተውሽ
እስከ መጨረሻው ምንም ብር አይሰጥሽም። ሌባና ፖሊስ ትጫወቻለሽ አይሰጥሽም። በቃ አንቺ ደረቅ ቼክ ይዘሽ በቃ አርቲስት ነሽ፣ ነገ ደግሞ የሆነ ነገር ስምሽን ያስጠፋዋል፣ ትፈሪያለሽ። አርቲስት በጣም የሚያሳዝን ፍጡር ነው እውነት። ሁልጊዜ ህዝብ ነን ሲባል ህዝብ ደግሞ ሰፖርት ሊያደርግ ይገባል። የፍቅር ይታገሱን ቲዩብ ገብታችሁ ሁላችሁም ሰርች አድርጋችሁ ሰብስክራይብ አድርጓት። በቀጣይ የምትለቃቸው በጣም ቆንጆ ቆንጆ ሙዚቃዎች አሉ። እነሱ ሙዚቃዎች ደግሞ እያያችሁ ላይክ ሼር እያደረጋችሁ ራሳችሁ ሙዚቃዎችን እየሰራችሁ ቲክቶኳንም ፍቅር ይታገሱን ፎሎ አድርጉ። አደራ ግዴታ ነው የሁሉንም። በተለይ ኦፊሻል ብለው የሚከፍቱ የእነሱ ፔጅ እስከሆነ ድረስ አጣርታችሁ ሰብስክራይብ አድርጋችሁ አበርቱን። የአባይ ዩቲዩብ ቻናል፣ የመቅዲ የሚዲያ ዩቲዩብ ቻናል የሁላችን ወዳችሁ አሁን የኔን አየዋለሁና ሰብስክራይብ አድርጎ የሚመለከተን 16% ነው። ባይዘው ሰብስክራይብ ሳያደርግ መቅዲን ሾው የሚያየው ከስራ አስገባላችኋለሁ 86% ሾውን ያየዋል፣ ሰብስክራይብ ግን አያደርግም። እና ያሳያል ባይዘው የሬቱን። እና ለምንድን ነው ይሄን ያህል ሰው እያየኝ በሚሊዮን የሚቆጠር ሰው ያይሻል፣ ግን ሰብስክራይብ አያደርግሽ? ለምን? በቃ በጣም ቢያንስ እንኳን ነው ትልቅ እንግዳ ስታመጪ ስንት ሰብስክራይበር አለሽ ስንት ተከታይ አለሽ ይልሽና ከአንቺ በታች እየሰሩ ግን 1 ሚሊዮን እንትና ጋር ሊሄድ ይሉሻል። ቢያንስ እንኳን ሌሎች ስራዎች እንዲመጡ ሪኮመንድ ትደረጊያለሽ። እና ሰብስክራይብ አድርጋችሁ ተመልከቱ፣ አበርቱ። የፍቅር ይታገሱ ምርጥ ምርጥ ሙዚቃዎች። እኔ ድምጽ ያላቸውን ሰዎች ፕሮፌሽናሊ ምን አንጎራጉሩልኝ አይባልም፣ እሱ የቀረ ነገር ነው። በመድረካቸው ይጫወቱት ይባላል እና ያ ከክብር አንጻር ነው ብዙ ያላዘፈንኩሽ። በመድረክሽ ግን በጣም ተወዳጅ ሙዚቃዎች አሉሽ። 2 ሙዚቃዎችን እንጋብዛለን። በርቺ ፍቅሬ፣ በጣም አመሰግንሻለሁ። እኔም በጣም ነው የማመሰግነው መቅዲ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ክበሪልኝ። አሁንም ከፍ ብለሻል። ከዚህ በላይ ሻይን እንድታረጊ ነው የምፈልገው። ሻይን እያረግሽ ነው ኤቭሪዌር። በቃ እውነት በቃ አንቺ ነገር ሳይሆን በጣም ነው ደስ የሚለኝ። በጣም ነው የምወድሽ። እና ገና አሁን ደግሞ መጣና ደግሞ አሁን 10 ሺህ ይገባል በዚህ ኢንተርቪው። አደራ የመቅዲ ቤተሰቦች። ከዛ ግን ረጃጅም ቪዲዮዎች ደግሞ አብረን ብዙ እንሰራለን። በጣም ነው ደስ የሚለኝ። እኛም እኮ ሰው ነው እዚህ ያደረሰን። በነገርሽ እውነት ነው። በቃ አይዟችሁ የሚሉ አንድ ሰው አበርትቶ ነው እዚህ ጋር የደረስነው። እኛ ደግሞ ለሌሎቹ በር ማሳየት አለብን። ገብቶሻል? ከዚህ በኋላ የምትሄጃቸውም ነገሮች ኤኒ ታይም ብዙ ሰዎች አሉ አብረውሽ። ከዛ ውስጥ እንዳንዷ ቁጠሪኝና በርትተሽ 100 ሺህ 200 ሺህ ገብቶ መቅዲ እኮ ብለሽ የሆነ ጊዜ አይቀርም በእውነት አይቀርም። ያው አሁን ስትበረች ለምንም ሞራል እየሰጠሽ ጉልበት እየሆነች ነው የምትሄጂው። እና ልክ ነሽ። አመሰግናለሁ መቅዲዬ፣ በጣም ፍቅርዬ። በያላችሁበት ጥሩ ቆይታ ይሁንላችሁ። የፍቅር ይታገሱ ምርጥ ምርጥ ሙዚቃዎችን እዚህ በመድረካችን እየደነስን እንጫወትላችኋለን። የአባይ መዝናኛ ቁም ነገሮች ይቀጥላሉ። መልካም ጊዜ